አካውንቲንግ ለመረዳት ከፈለጋችሁ አሁን የምላችሁን ነገር አድርጉ። አካውንቲንግ ዴፊኒሽኑ ውስጥ ወርዶች አሉ፣ 5 የሚሆኑ ወርዶች አሉ። አይዴንቲፋይ የሚላለ፣ ሪከርድ የሚላለ፣ ሰመራይዝ፣ አናላይዝ እና ሪፖርት የሚላለ። ስለዚህ እነኝህን ወርዶች ምን ማለት እንደሆነ ፈትፈታችሁ ወይም ደግሞ በደንብ ከተረዳችሁት አካውንቲንግ እነዚህ ወርዶች ላይ ሊሰፋ የሚችለው እንጂ ሌላ የተለየ ሀሳብ የለውም ማለት ነው። ስለዚህ እነኝህን 5 ወርዶች በደንብ ከተረዳችሁ አካውንቲንግ ትረዱታላችሁ፣ ወይም ደግሞ ጽንሰ ሀሳቡን አካውንቲንግ ጽንሰ ሀሳብን ተረዱታላችሁ ምን ማለት እንደሆነ ማለት ነው። ስለዚህ እነሱን በደንብ ማወቅ አለባችሁ። አሁን እነሱን እነግራችኋለሁ ማለት ነው። ከእናንተ የሚጠበቀው ይህንን ቻናል ሰብስክራይብ ማድረግ። ስለዚህ አሁን እነኚህ 5 ወርዶች ወይም ደግሞ አካውንቲንግ ፕሮሰስ ኦፍ አይደንቲፋይንግ፣ ሪከርዲንግ፣ አናላይዚንግ ሪፖርቲንግ የሚለውን ዴፊኒሽን እስኪ ምን ማለት እንደሆነ እንየው። ቀለል አድርገን ከመጀመሪያው አካውንቲንግ ከሚለው ዴፊኒሽን ስንነሳ አካውንቲንግን እንደ አጠቃላይ ልንረዳው እንችላለን። ማንኛውም ሰው አካውንቲንግን ለመረዳት የአካውንቲንግ ዴፊኒሽኑን እያንዳንዱን ወርድ ለምሳሌ ደልኳችሁ አይደንቲፊኬሽን፣ ሪካርዲንግ፣ አናላይዚንግ፣ ሳምራይዚንግ የሚለውን ዲቴል ካወቅ ነው የሚቀጥለው የአካውንቲንግ ፓርት ሞሮዶስ እዛው ራሱን ዲቴል እንዴት እንደምንመዘግብ በተለያየ ሜካኒዝም ነው የሚያሳየና ስለዚህ አይደንቲፊኬሽን ማለት እንግዲህ መለየት ነው። ምንድነው የምንለየው? ትራንዛክሽኑ ሂሳብ ነው ወይስ አይደለም? እዚህ ጋር ለምሳሌ ምን አለ ድርጊቱን ከገንዘብ ጋር እንደሚገናኝ መለየት ነው። ምክንያቱም ሂሳብ ማለት ያው ገንዘብ ነክ ነገር ስለሆነ ማለት ነው። ለምሳሌ ብናይ ሰራተኛ መቅጠር ሂሳብ አይደለም፣ ግን ለሰራተኛው ደሞዝ መክፈል ሂሳብ ነው ማለት ነው። ስለዚህ እንደዚህ አይነት ነገሮችን አይደንቲፋይ እናደርጋለን። ሂሳብ ውስጥ የሚገባው ሰራተኛ መቅጠር ነው ወይስ ለሰራተኛው መክፈል? ስለዚህ ለሰራተኛው መክፈል ነው የሂሳብ ፓርቱ ማለት ነው። ስለዚህ እንደዚህ ነገሮችን አይደንቲፋይ ማድረግ አለብን ማለት ነው፣ የተከሰተውን ድርጊቱን መለየት ማለት ነው። ሁለተኛ ደረጃ ላይ ያው እንደምታውቁት ሪከርድ ማለት መመዝገብ ነው። መመዝገብ ሲሆን ማንኛውም ትራንዛክሽን አይደንቲፋይ ካደረግናቸው በኋላ ቀጥታ ወደ መመዝገብ ነው የምንሄደው ማለት ነው። ስለዚህ የተደረጉትን የገንዘብ ልውጦች በየቀኑ መመዝገብ አለብን። እያንዳንዱ ትራንዛክሽን በየቀኑ የሚካሄድ ከሆነ መመዝገብ አለበት። በወረቀትም ሆነ ወይም ደግሞ በኮምፒውተር ወይም ደግሞ በሶፍት ወይም ሊሆን ይችላል የምንመዘግበው ትራንዛክሽኑ ሀፕን ያደረገውን ትራንዛክሽን መመዝገብ አለብን። ሶስተኛ ደረጃ ላይ ከምናገኘው ከአካውንቲንግ ዴፊኒሽን ውስጥ ካለው ወርድ ውስጥ ሶስተኛው አናላይዝ ነው። መተንተን የምንለው ማበረኛ ማለት ነው። እያንዳንዱ ልውጥ በድርጅቱ ሀብት ወይም ደግሞ ዕዳ ላይ የሚያመጣውን ኢፌክቱን መለየት ማለት ነው፣ ወይም ደግሞ መመርመር። ስለዚህ ኢፌክቶች አሉ ትራንዛክሽን ሀፕን ሲያደርግ በሂሳብ ላይ ወይም ደግሞ አንድ ትራንዛክሽን ሂሳብ ነው የምንለው ኢፌክት ሲኖረው ነው ማለት ነው። ስለዚህ ኢፌክቱ አሴት ላይ ሊሆን ይችላል፣ ዕዳ ላይ ሊሆን ይችላል፣ ኢኩዊቲ ላይ ሊሆን ይችላል፣ ወይም ደግሞ ረቨኑ ወይም ኤክስፔንስ። ስለዚህ እነ ኤሌመንቱ አካውንቲንግ የሚባሉት እነሱን ኢፌክት ያደርጋል። ስለዚህ የትኛው ላይ ነው ኢፌክት የሚፈጠረው የሚለውን አናላይዝ መመርመር አለብን ማለት ነው። ስለዚህ ኢፌክቶቹን ማወቅ አለብን። ኢፌክቱን ካወቅን በኋላ ሰመራይዜሽን ይመጣል ማለት ነው። ስለዚህ ይህ ሰመራይዚንግ ምንድን ነው? የተበታተኑ መዝገቦች ሊኖሩ ይችላሉ። ስለዚህ ስንመዘግባቸው የነበሩ አሉ። እያንዳንዱ ትራንዛክሽን መዝግበናል። እነኝህን ሰመራይዝ ማድረግ አለብን። ምክንያቱም እያንዳንዱ በሰመራይዝ ነገር ወይም ደግሞ እያንዳንዱ በሰመሪ ወይም ደግሞ ተጠቃልሎ መቀመጥ ስላለበት፣ ምክንያቱም አሴት፣ ሊያቢሊቲ፣ ኢኩዊቲ የሚባሉ አሉ ተደምረው ወይም ደግሞ ቶታላቸው ሰመራይዝ ተደርጎ መቀመጥ አለበት ለማንኛውም ዲሲሽን ማለት ነው። አምስተኛው ላይ ያገኙት በአካውንቲንግ ዴፊኒሽን ውስጥ ያለው ወርድ ሪፖርቲንግ ይላል። ከመጀመሪያው ጀምረን አይደንቲፋይ አደረግን፣ ሪከርድ አደረግን፣ አናላይዝ አደረግን፣ ሰመራይዝ አደረግን፣ ከዛ ሪፖርት ይቀርባል። ሪፖርት እንግዲህ ካዘጋጀን በኋላ ለሚመለከተው አካል ለማቅረብ የድርጅቱ ትርፍና ኪሳራ ሊሆን ይችላል፣ ኢንካም ስቴትመንት ማለት ነው፣ ባላንስ ሺት ሊሆን ይችላል፣ ወይ ደግሞ ካሽ ፍሎ ሊሆን ይችላል። ስለዚህ የሚጠበቅበትን ሪፖርት ለማቅረብ እነኝህን ስቴፖች ከመጣ በኋላ ሪፖርት ያዘጋጃል። ሪፖርቱን እንግዲህ ለሶስተኛው ወገን ተጠቃሚ ለማቅረብ ሪፖርት መዘጋጀት አለበት ማለት ነው። ስለዚህ በአካውንቲንግ ዴፊኒሽን ውስጥ ያሉት ወርዶች ቶታሊ አካውንቲንግ ምን እንደሆነ ይነግሯቸዋል ማለት ነው፣ በደንብ ዲፕሊ ካያችኋቸው። ስለዚህ እሱ እንድትረዱት ብዬ ነው እነኝህን ያመጣሁላችሁ። በሌላ ቪዲዮዎች እንገናኛለን። ይህ ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ቴንኪው።